ይህ ልጅ በድንገት ዳይመንድ ካርታ ይደርሰዋል። በዚህም ምክንያት የአራት ታላላቅ ማጂሻኖች ፓወር በውስጡ ይገባል። ታዳሚ መሃል ካለ አንድ ባለሀብት ሰውዬ ገንዘብ በክሪፕቶ ከረንሲ አማካኝነት ለታዳሚው ያከፋፍላል። ባለሀብቱም በቁጣ በተጠጋው ጊዜ ወደ ላይ ከፍ ብሎ በሮ ይታያል። ታሪካችን የሚጀምረው በኒውዮርክ ከተማ ዘሆርስማን የሚባሉ ማጂሻን ባዘጋጁት አንድ የማጂክ ምሽት ላይ ነው። እነኚህ አራት ማጂሻኖች ተራ በተራ ለህዝቡ መታየት ይጀምራሉ። ታዳሚውም በጉጉት ይጠብቃቸው ስለነበር በደስታ ይቀበላቸዋል። ታዳሚዎች መሃል አንድ ባለሀብት ከጓደኞቹ ጋር ስለ ሀብቱ እያወራ አንዲት ሴት ስለ ስልኩ ጀርባ ትጠይቀዋለች። ባለሀብቱም ጀርባው ወርቅ መሆኑን ሲነግራት እዚህ ይዞ መገኘት እንዳልነበረበት ትነግረዋለች። አራቱ ማጂሻኖች አስቀድሞ ለህዝቡ ከሰጡት ካርታ መሃል ዳይመንድ የያዘው ወጣት እንዲወጣ ይጠሩታል። ልጁም ጥሪያቸውን ተቀብሎ ወደ መድረኩ ይወጣል። የሰውን አይምሮ ማንበብ የሚችለው ሜሪት የተባለው ማጂሻን ወደ እርሱ ቀርቦ እንዲተኛ ያደርገዋል። ልጁም ከተኛ በኋላ አራቱ ማጂሻኖች ተራ በተራ ወደ ውስጡ ይገባሉ። ካፍታ ቆይታ በኋላ ልጁ እንደ ሌላ ሰው ሆኖ ይነቃል። የተለያዩ ማጂክ ትሪኮችን መስራት ይጀምራል። እኔ አሁን የሰውን አይምሮ ማንበብ የሚችለው ሜሪት ነኝ በማለት እዚህ ውስጥ አንድ ባለሀብት አለ ብሎ የባለሀብቱን ስም ይጠራል። ባለሀብቱም በደስታ እጁን ያወጣል። ይህ ባለሀብት ኒውዮርክን ህዝብ በብዙ እንደዘረፈ ተናግሮ ስልኩን በማጂክ ያወጣዋል። የሱን ስልክ ብቻ ሳይሆን የጓደኞቹንም ስልክ ያወጣል። ስልካቸውንም ለታዳሚዎቹ ወርውሮ ወደ ላይ ከፍ ይላል። ህዝቡም በመደነቅ እርሱን መቅረጽ ይጀምራል። ወደ ምድርም ከወረደ በኋላ ከውስጡ አራቱ ታላላቅ ማጂሻኖች ይወጣሉ። ልጁም ስለተፈጠረው ነገር ግራ እየገባው ወደ ታዳሚ ይመለሳል። አትላስ የተባለው ማጂሻን ህዝቡ ካርታቸው ላይ መጠጥ እንዲደፉ ይጠይቃል። በካርታው ላይ የወጣው ጽሑፍ የአዲሱ ክሪፕቶ ዋሌታቸው ፓስወርድ እንደሆነ ይነግሯቸዋል። ለሁሉም ታዳሚ የባለሀብቱን ገንዘብ እኩል እንዳካፈሏቸው ይነግሯቸዋል። አንዷም ታዳሚ በደስታ $50,000 እንደገባላት ትናገራለች። ባለሀብቱም በቁጣ ሲንደረደር እነሱም ህዝቡን ተሰናብተው ከአካባቢው ይሰወራሉ። መድረኩ ላይ ሲደርስ ያገኘው የተንጠለጠለ ፌስታል ብቻ ነው። ይህ ሁሉ ነገር እንዴት ተፈጠረ? አንዴ ወደ ኋላ እንመለስ።